የረሳሁት የህፃናት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁኝ አልሐምዱሊላህ። ውድ ሀገሬ ልጆች እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት አላህ ይጠብቃችሁ ማለት ነው። ሀገራችንን ሰላም ያደርግልን። ዛሬ በዚህ ቪዲዮ መጥቻለሁ ማለት ነው። እንደምትወዱ ተስፋ አደርጋለሁ። ያው አበረታቱኝ፣ ላይክ ሼር እያደረጋችሁ ውድ ሀገሬ ልጆች ለምታደርጉልኝ አስተያየት በጣም አመሰግናለሁ። በጣም እናማ አነስ ያለች ግጥም ይዤላችሁ መጥቻለሁ ማለት ነው። ዛሬ ያው እንደምትወዱት ተስፋ አደርጋለሁ። የስደቷ ጓዴ ይላል ግጥሙ ርዕስ ማለት ነው። ያው ከወደዳችሁት ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። ውድ የአገሬ ልጆች የስደቷ ጓዴ በጣም የምወድሽ የስደቷ ጓዴ ፈጣሪ ሰጥቶኛል አንቺን በመንገዴ ኖሪልኝ በደስታ የሩቅ ተጓዥ ስንቄ እጅግ መታደል ነው አንቺን በማወቄ ምን ይውጠኝ ነበር ከጎኔ ባትኖሪ አንቺን ባላገኝሽ ሚስጥሬን ተጋሪ ስጨነቅ ከፍቶሻል እጅጉን አዝነሻል ህመሜ ያመመሽ እንደኔ ሆነሻል ሁሉ ነገሬ ነሽ የችግሬ ደራሽ በደስታ ኑሪልኝ ክፉ እንዳይነካሽ እጅጉን ልዩ ነሽ ከእህትም በላይ ለእኔ ስስቴ ነሽ የለም አንቺን መሳይ ከምነግርሽ በላይ ከቃላት የሚለቅ ብዙ ፍቅር አለ ብነግርሽ የማያልቅ አልደራደርም በአንቺም አይምጡብኝ እኔን ከፈለጉ እንዳሻቸው ያርጉኝ አንቺን ባሰብ ቁጥር ሁሉን እረሳለሁ መቼም እንዳላጣሽ እህቴ እወድሻለሁ ይላል የግጥሜ ርዕስ ማለት ነው። ያው እንደምትወዱት ተስፋ አደርጋለሁ ማለት ነው። አበረታቱኝ ውዶቼ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። አላህ ሀገራችንን ሰላም ያደርግልን ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። በድጋሚ እወዳችኋለሁ ለምታደርጉልኝ ድጋፍ ማለት ነው። ደህና ሁኑ ማለት ነው። በቀጣይ ቪዲዮ እስከምንገናኝ